ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። እንዴት እንደግፈው ብላችሁ አውሩና 100,000 ስጡኛ ዋታችሁ እንዳታረግዝብኝ ፈርቼ በሰጣት ፖስት ፒል ገዝቼ ምንድነው ያስቅሻውን የኩኛ ጎልተዘ ሰላም ውድ የአስቲካ ቲዩብ ቤተሰቦች ዛሬም መተናል። ጸዳ ባሉ ቪዲዮዎች ዛሬም ተከስተናል። አብረን እስከ መጨረሻው ድረስ እንስቃለን፣ እንጫወታለን። እናንተም ሰብስክራይብ፣ ሼር እያደረጋችሁ ቻናላችን ለኛ ማበረታቸው ይሆነናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብረን እንፈገጋለን። ወደ ቪዲዮ let's go Okay, let's go. ኧረ መላ ስጡኝ ውድ ጓደኞቼ በብሶት ኤሌክትሪክ ሳይጨብጡ እጆቼ ቁርስ እየቀማመስኩ ምሳ እየዘለልኩኝ ከሰውነት ተራ ወጣሁኝ አለኩኝ። እናንተም ሰብሰብ በሉና እንዴት እንደግፈው ብላችሁ አውሩና 100,000 ስጡኛ ዋታችሁ በችግር ሳላብድ እኔ ወንድማችሁ። ታውቃለህ በቃ አንዳንዴ ሰው ቢያደርግልኝ ብለህ የምታስበው ነገር አለ። አንተ ሳትነግሩ የምትጠብቀው ነገር አላረግ ሲሉት ነው ጀለስ በዘፈን እና ተባበሩት እንዲህ ባደረገው እስኪነግራችሁ ድረስ ለምን ወንድማችን ነው። ቢያንስ 100,000 ብርም ባንችል እኛም እንኳን ሰብስክራይብ ላይ እኛንም አስገቡኝ። የሁላችንም ጥያቄ ጋራ ጥያቄ ቪዲዮ ላይ ካርኩት በዚህ እዛሽ ጋር ላይ ካርኩት እንዳታረግዝብኝ ፈርቼ በሰጣት ፖስት ፒል ገዝቼ 3 ወር እንኳን ጊዜው ሳይሞላ ወልጃለሁ አለችኝ ደውላ። ቆይ እንዴት በ3 ወር ብላት አባትነት ነው አለችኝ እምነት። ልጅ በ3 ወር የሚደርሰው ቆይ ቶምቦላ ነው ወይ? ኢነርጂ ትንሽ ነው። ጮክር በል ትንሽ ቶምቦላ ነው ያለ ዝገት ነው ልጁ ግን አይደል? አባትነት እምነት ምንም ማድረግ አይቻልም። ላጤያንስ ይላል። ላጤያንስ እስቲ ላጤያንስን ነው የታላችሁ ላጤያን ዛሬ ዘፈን ነው። ኖትዳር ነይላጤ ኖትዳር አላልኩም ከአደር ነይላጤ ኖ ሜሪ ኖ ጌጤ አንድ ክፍል ቤት ተከራይቼ ነፃነት አለው ስገባም ሽቼ ግን ልብስ ማጠብ ካልሲ በተለይ ገና ባንዶሬ ምርር አረገኝ። በኪራይ ብቻ አልቆ ደሞዜ ፏብዬ ብታይ ባለባበሴ ቀርቦ ላየኝ ግን ባዶ ነው ኪሴ ባዶ ነው ኪሴ። ወይኔ የታለች ዋኔ ቀላሽ ተኮረሽ መልኳ ምን ይሰራል ካልሴን ካጠበች ተኮረች ቀላሽ ስልኬን አቀብሏት ለአጥንቴ ፍላጭ ልቶኝ ካሰብሽ ስሚ ልንገርሽ በሳምንት አንድ ቀን ቤቴ ብቅ ብለሽ ትመለሻለሽ ልብሴና ካልሴን ፏርገሽ አጥበሽ። ለአጣቢነት ብቻ ነው ይፈልጋት ለአጥንቱ ፍላጭ ሜንሽን አድርጓል። ባይዘው አጣቢ በሚለው ያዙለት ክቡር ዳኛ፣ ይሄ ባለስልጣን ልም ያለ ሌባ ነው። ማስረጃ አለ? ክቡር ዳኛ፣ ምን ማስረጃ ያስፈልጋል? በውርጩ አውጥም እንደ ምን ማይከል በዚህ ነው ወርዳል። ምን እየበላ እንደዚህ የገበልከው? ያንተንም ፋንታ ሰሙታ ክቡር ዳኛ ነው ይመሰክራሉ። ሰሙታ አልሰሙ ምን መሰክር ፈልገ ነው? እልም ያልኩ ሌባ ነኝ። ያው ራሴ ላይ መሰክራለሁ። ምንም ነገር አታመጣም። ሰሙታ ክቡር ዳኛ ነው። ሰሙታ ምን ሌባ ነኝ ያለው ነው? አልሰማሁም። ምን ነው ክቡር ዳኛ ጧጧት አይሰሙም እንዴ? ለነገሩ አንድ ሌባ ከሀገር አጥፋ፣ ሁለት ከሆኑ ራስህ ጥፋ። ይመቸው እንዴ ይሞታል እንዴ ታዲያ? ምን ያድርግ? ተያይዞ ከዳኛ በላይ ቄሱም ዝም ምንም ዝም አለ። ብሽሽቅ የማይፈታው ጀለስ
ይሄ አይመጣም እንጂ ምንድነው? ኤርሚያስ ማን ሞቶ ነው? ያንተ ሰልስቱ እስኪሆን ድረስ አልሰማህም? ሰልስቱ የማን ያርስዬ ነው? አርሴ እኮ ከሞተች 3 ቀኑ ነው። እንደ ባህላችን እንደ ወጋችን መጥቼ ወንድሜ ላጽናና አብረን ምንድነው? አንተ ልጅ ተወኝ በእናትህ እንዴ! አትወኝም እንዴ? እኔ ማለዬን አውልኩልህ። ምን ስራ ደግሞ አልሄድ ልግባ ልመለስ? በቃ ተውና። ኧረ እኔ ያክል ያናድዳል ብዬ አይደለም ወንድሜ። ምንድነው? ፍታኝ። ተረጋጋኝ። ምንድነው የሚያስቅሽ አሁን? የኩኛ ጎን ትዝ ብሎ የኩኛ ጎን ኧረ ወያው ላኩላቸው ለእነዚህ ወያሎች የምር ላኩላቸው። ይሄን ይድረሳቸው ለው ያለ ይድረሳቸው እናትዬ። ጉድ እኮ ምን ይባላል? እሺ አናደር ዋን አቶ ጌታቸው። አቤት አቤት። ምን እያደረጋችሁ ነው? እንግሊዘኛ እያጠናን። ያንተ እንግሊዘኛ ጥናት አንድ ቃል ታውቅ ትመስላለህ። አሁን ጥያቄ አዘጋጅቼላችኋለሁ። ይሄን ያልመለሰ ቀጥታ ወደ በግ ጥበቃ ነው የምትለው። ጠይቀን። እሺ ጠይቀን። እሺ መጀመሪያ ግን እሷን ጠይቃት። እሷን ይጠይቅሻል። አንቺ ይጠይቅሽ። እሺ ጠይቃት። እሷን ተብለቴ ሚስት በእንግሊዘኛ ምንድነው? ሚስት ነው። ዋይፍ። ያንተ ደግሞ ውሽማ በእንግሊዘኛ ምንድነው? ዋይፋይ። ጀለስ በጣም ተራቀቀ። ሚስት ዋይፍ ከሆነ ውሽማ ዋይፋይ ነው በቃ። እንዴት ዋይፋይ አላም አየኩላሊት እንዴ? what they call me ዱዱ ባለ ጥምር ሙያ ገለባው አይደል እንዴ? አንሶዬ ምንድነው የምትኖርለው እንዴ? ቤቱን ሰርቼ አስረከብኩ። አንተ ቤቱን ሰርቼ አስረከብኩ። መስኮትና በር የለው ሙሉ ጂ ፕላስ ቤት ጨለማ እስር ቤት ነው እንዴ? አተ የምን እስር ቤት ነው? መስኮትና በር ቁም ነገር ነው እንዴ? መሮ አለ ጣጣጣ መናድ ነው። መስኮት ጣጣጣ መናድ ነው። በር ነው ምንድነው? ሽንት ቤት ሜዳው ለማን ነው እንዴ? እዚህ ውጪ አይጸዳዱም ነው? አንሶዬ ሽንት ቤት በሬውን አውጡት እስቲ ዶክተሩ መጥቷል። ይኸውልህ እሱ ነው። እሺ መታ አድርጎና ዞሮ ሊያው ፍሬው እናደልበው ስለሆነ አስቀጥቅጣ ነው እንዴ? ማደለብና ፍሬ ማስቀጥቀጥ ምን አገናኘው እንዴ? ስራ ያምራል። ስራ ያምራል በእውነት። እንዴ ነው ታዲያ እርሱ የባለቤቱትን አስቀጥቅጦታል? አንተ ደስታዬን ምን ብዬ ነው ማስቀጥቀጥ? በእውነት አይደል? ለእንስሳው ሲሆን ሲቃ ለእርሱ ሲሆን ደስታ። እንደዛ ነው አይደል? አሁን አንተ ስለ ፍሬ ልትሟገት ነው እንዴ መጣው? አሁን ታክማለህ አታክመው? ማክመው ከሆነ በራሴ መንገድ ነው። ምንም እንስሳ ቢሆን ጾታ ያገናኘናል። ወንድ ነው፣ እኔም ደግሞ ወንድ ልጅ ነኝ። ይገባኛል፣ ትግሉ ስሜቱ ይገባኛል። ቡል ኢንዶዶስቲክ በተባለው ጽድት ባለ ቀዶ ጥገና ፍሬው ይመለሳል። ይሄ በሬ ዳግም የሚሰርርበት ሁኔታ ይመቻቻል። በፍጹም አይሰርርም። ይሰርራል። ሰካራም ባል ሲኖርሽ ጭራሽ ስልኩ አይሰራም። ጭራሽ በቀንም መጠጥ ቤት መሄድ ጀመረ አይደለም አንተ ማስኪ ይሄ ጉላ ላይ የት ነው የሚጠጣ? ማን ያለቅም ምን የት እንደሚጠጣ አሁን ደስ አይደል? ቤት ሄድ ልጠጣ እንደ እውነት አንወሻሽ። እኔ አልሰማሽም እንዴ? እኔ መጠጥ አቁሜ ምን አንተ ለቡጫለሁ። እሺ አቁመሃል አይደለ? አሁን ስትሄድ ማለት ነው ዘይት ሽንኩርት አልቋል። ያችን አስቤዛ ሰጥተህ እንዳትመጣሽ ምትባለው። እኔ መጠጥ ቤት አልገባም። ከፈለሽ ከዚህ ጀርባ ነው የሚጠጣው። እዚህ ጀርባ ነው ያለ። እርግጠኛ ነህ? እርግጠኛ ነኝ። ባጠዋ ችግር የለም። ያኔ ፍቅር እንዴት ደስ እንደሚል መጠጥ አስቤዛው ቀረ። አስቤዛው ይቅርታው መጠጡ ነው ዋናው። ከዚህ በኋላ ማለት ነው እንመጣለን፣ አብረን እንጨብሳለን። አሁን የት ነው የምንሄድ? ሌላ ቤት እንሂድ። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አልተሰማም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው።
ማለት ስለ እኔ አላውቅም የሚሰራም ከሆነ ግን በጣም ጀግና ነው። አክቲንግ በጣም በጣም ጎበዝ ነው። ላለቅስ ነበር ምን በጣም ስለ ነካኝ። ይነካል። አዎ ቪዲዮ ይነካል። ደብሊው ብራዘር ግን በቃ አሁን ሰው ያለበትን ሁኔታም በደንብ ገልጾታል። በደንብ እንጂ በደንብ ነው የገለጸው። አዎ ሁሉ መናገር የፈራው በይፋ ነው የተናገረው። በደንብ እየሞከርን ነው። ተረዱን፣ ሰብስክራይብ አድርጉን። እየሞከርን ነው። አከራዮችም አንዳንዴ እኛም በቃ ተረዱን፣ እየሞከርን ነው። በቃ ይኸው እየሞከርን ነው። ላይክ አድርጉ። ስማ ናቲ፣ ዛሬ ብር አለ እንዴ? እኔ ዛሬ የለኝም። አንተ አለ? እኔም የለኝም። ጭንቅላት ቆይ መጣው። የተሳሳተ ውሳኔ መወሰን ከፈለግ ሁሉንም ሰው ጠይቅ። አቦይ ምንድን ነው ሚስጥርን አውቄብሃል። ለእናትህ ነገርካት እንዴ? በልችናት አንድ ነገር ትንፍሽ እንዳትልሽ። ማዬ ሚስጥርሽን አውቄብሻለሁ። ለአባትህ ነገርከው እንዴ? እንካ ለአባትህ አንድ ነገር ትንፍሽ እንዳትል። ይሄ ነገር እየሰራ ነው። የጎረቤታችን የናቲ አባት ጋር እንሂድ። አዎ ሚስጥርን አውቄብሃለሁ። በመጨረሻ ምን አትነገረች እና አባትን እቀፈው። ሚስጥርን አውቄብሃለሁ። አሳ ጉርጓሪ ዘንደውታል ማለት ያለ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልን። ሰብስክራይብ ማድረግ እንዳይረሳ። ቻው። በዛዋችን ላይ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ።